የማትወዱ ሰዎች እናንተ ውስጥ እግዚአብሔር የለም። ይቅርታ የሚከለክል ሰይጣን እጅ በእጅ ይቀጣል። በፍቅር ላይ ያልቆመ ሰው የእግዚአብሔርን ፍቅር መሰረት ያላደረገ የእግዚአብሔርን ፍቅር መነሻ ያላደረገ ሰው ከሰዎች ጋር በፍቅር መኖር አይችልም። መጽሐፍ ቅዱስ ሁሉ እንደሚወድቅ ይናገራል። ፍቅር እግዚአብሔር ስለሆነ ምን አይልም፣ አይወድቅም። ልባችን ከአፋችን ጋር መታረቅ አለበት። ብዙ ሰዎች ልባችሁ ከአፋችሁ ጋር ተጣልቷል። በጣም የምትጠላውን ሰው መንገድ ላይ ስታገኝ ልብህ ጠላቴ ይላል፣ አፍ ግን ወዳጄ ይላል። ሁለቱ የተጣሉ ስለሆነ ልብ የሚያስበውን አፍ መናገር አለበት። እግዚአብሔር ፊትን ሳይሆን ልብን ይመረምራል። ስትዋሽ ያያል፣ ስታስመስልም ያያል። ወጥመድ አዘጋጅቶ ማታ ለመግደል ያሰበውን ሰው ቀን ምሳ ይጋብዛል። የእግዚአብሔር ፍቅር እንደዚህ አይደለም። እግዚአብሔር ፍቅር መሆኑን በስራ ገልጿል። ፍቅር ንግግር አይደለም። ፍቅር ቋንቋ አይደለም። ፍቅር በነጭ ወረቀት በጥቁር እስክሪብቶ ቀልመ የምታሳየው ጉዳይ አይደለም። ፍቅር በተግባር የምታሳየው ነገር ነው።